ቦታው በኢትዮጵያ ውስጥ ትልቅ ቦታ የሚሰጠው ወንድማችን ነው። ለእግር ኳስ እድገት የበኩሉ አስተዋጽኦ ያበረከተ ነው። አሁንም በማበረከት ላይ ነበረ እና ከጎኑ ሆነን አጠገቡ ሆነን ለመቅበር ባንችልም በዚህ አጋጣሚ የእሱ ሀዘናችን ሆኖ እዚህ ቶሮንቶ ላይ እያከበርን ይገኛል። ያው በሁላችሁም ስም ማመስገን እፈልጋለሁ። ፈጣሪ ያው እርሱ በገነት ያኑረው። የጀመረውን ስራ ሁላችንም ኃላፊነት አለበት። ህጻናቶቹ ትልቅ ደረጃ ይመጣል እና ያው ከልብ አዝኛለሁ። እግዚአብሔር ነፍሱን በመንግስተ ሰማያት ያድርግልን። ሌላም አስተያየት የሚሰጡ ሰጠን ፕሮግራማችን ይዘጋል እና ያው በህይወት እያለ በጣም መልካምና ሰውን ለማስደሰት የሚኖር ሰው ነው። እግዚአብሔር ለእሱ የፈቀደው ነፍስ ይወስዳል። እግዚአብሔር እኛው ለእሱ እንጂ እሱ ለእኛ ይሆናል። እግዚአብሔር ያመለካቶቹ ነፍሱን ያድርግልን። አባይ ነው የቅርብ ጓደኛው ነው። ተጫዋቾችና ላይ እሱ ሁላችንም ከእሱ ጋር እሱን በቅርብ የምናውቀው በክለብ በምንም አብረነው ስለ ባህሪ የምናውቀው የእሱ መልካም ነገር ተናግረን ብንጨርስ ደስ ብዙ ዓላማ ነበር። ህፃናቶች ልጆች በኢትዮጵያ ያልታየ ነገር ነው። ሲያካቱ ይባላል የዩዝ ወርልድ ካፕ ሲሆን ነገር ዘውላ ልጆች እየወሰደ ይጫወቱ ያደርጋል። ፕሮፌሽናል ሁላ እንዲሆኑ ነበር ብዙ ነገሮች ለመስራት ሀሳብ ነበር። ግን አቶና ፈጣሪ ስራ ነው። እግዚአብሔር ሰጠ፣ እግዚአብሔር ወሰደ። ስለዚህ ማሰግደኛ የምንማረው ለቆም ነው የሆነ መልካም ስራ መስራት ሁሌ መልካም ነው። ሁላችንም ከሱ መልካምነት ነው መልካም ስራ ሰርተን ከሚዘው ብዙ ጊዜ ተዋሳኝ እግዚአብሔር እንግዲህ መልካምነት ከሱ ተምረን እግዚአብሔር የሰራውን ስራና የጀመራቸው ነገሮች ለማሰብ ሁላችንም ከጎኑ ያው በዚህ አጋጣሚ ስናየውም ከአንድ እስከ 8ኛ ክፍል አብሮት ተምሯል አሰግድ ጋር እና እሱም በደንብ ያውቃል። አንድም አካባቢ ናቸው እና ስናየው በደንብ ስለሱ ያው መቼስ አሰገድን ስናነሳ ሁሉ ጊዜ እንደዚህ ወጥ ካለፈ በኋላ ምን ያህል ባህሪውን ሆኖ በይበልጥ እንደዚህ ጎልቶ የሁሉም ጓደኛ መሆኑን ያየሁት አሁን ግን ከልጅነቱ ከኔ ጋር በተለይ ያው ክላስሜት ከ0 እስከ 9ኛ ክፍል አንድ ዴስክ ላይ ተቀምጠን አብረን ክለብም ደረጃ ሳይሆን በታችን ኳስ አብረን የተጫወቱ ብዙ አሳል አሰግድ በባህሪ ሰው ማስቀየም አይወድም። ሁሉም ሰው ጋር መስማማት ይተዋል። ጭቅጭቅ እንኳን የሚያስጠላው እና አሰግድ በምን መንገድ መግለጽ የሚቻልበትን መንገድ በጣም ለራሴ ዛሬ በእንደዚህ አይነት ሁኔታ ለቀኛ ብለኝም እንደዚህ አይነት ነገር ውስጥ ሁሉ ያለፋቸው ነገሮች በሙሉ እና አሁን ስሙን ማስጠራት በሚችልበት ደረጃ ላይ በየሀገሩና በየቦታው ለራሱ ሳይቆጥብ ጊዜና ገንዘቡን ሁሉም ሰው ጋር እንትን እያደረገ ልጆች እያሳደገ በሚወደው በጣም ባደገበት ሁኔታ ላይ እንደዚህ ወጥ ማለፉ ለራሴ ለሁሉም አንዱ ትልቁ ነገር ደስ የሚለው ነገር እሱ ነው። እግዚአብሔር መቼስ ለሁሉም ሲያመስ ይብላል ይችላል። ወስደምራት በሱ ፍቃድ እና አሰግድ እኔ አሁንም ስሙ አልሞተም ብዬ ነው የምገምተው። የተያዘው ነገር አሁን ልጆችን እያሳደገ ባለበት ሁኔታ ላይ
ስሙ ሁኔታ ላይ ሁላችንም የኛም ትብብር ካለበት ስሙን እስከ መጨረሻ ላይ መቀጠል የምንችልበት ነገር ላይ በዛ ላይ ብንተባበር በዙ አጋጣሚ ሁላችንም ጠይቃለሁ። ስለዚህ ለከዚህ ውጪ እንግዲህ የምለው ነገር የለም። አሰግድ በጣም የሁሉም ለኢትዮጵያ ሕዝብ ላለው ድሬዳዋ ብትለው ድሬዳዋ ሰው፣ አዲስ አበባ ብትለው አዲስ አበባ ሰው ከሁሉም አካባቢ ጋር ላይ የሁሉም ጓደኛ ባህሪ ያለው ሰው ስለነበረ እግዚአብሔር ነፍሱን በሰማይ ማርለት ከዚህ ሁላችን በጣም ያው ከቢስ ጋርም አብሮ መጫወት ይቷል በደም ጓደኛው ነው። እዚህ በመጣ ጊዜ እና ቢስም ንግግር እንዲያደርግ የእሱ ጥሩነት ሁሉ ሰው ስለሚያውቅ የምለውም ነገር የለም። ያው ለቤተሰቦቹም እሱንም ነፍሱን በገነት ያለ ነገር ያው ጌትነት አዳሙም አለ በቅርበት ጌትነት እንዲናገር ደግሞ አሁን እድሉን እንሰጠዋለን። እንኳን ስለ ልጁ አባቱ ልጅ ሆኖ ሚካኤል የሚባል ቲም አለ። ለአቅመ አዳም እኛም አልደረስንም ገና የ10 እና 11 ዓመት ልጆች ነን። በየጌሙ አባቱ ይዞት ሲገባ እና የኳሱ ፍቅር በዛ እንዳደረበትና በዲሲፕሊን ያደገ ልጅ ብቻ መሆኑን ነው ማለት። ይሄ ሁሉ የተለያየ ሰው እሱን መውደዱን ያወቁት አሁን ካለፈ በኋላ ነው። ብዙ ጊዜ በእኛ ህይወት ታሪክ ሰው ከሄደ በኋላ እናወራለን። በህይወት እያለ ግን ማድረግ የሚገባን ነገር ከጥላቻው ፍቅር ሌላ ነገር ውስጥ ገብተን በኋላ ከመሰሰት በእንደዚህ አይነት ጊዜ ይሄ ትልቅ ትምህርት ስለሆነ እርስ በርሳችን ተረዳተን በምን አይነት መንገድ ለወደፊት መዘጋጀት ጥላቻን በምን አይነት መንገድ እንደምናስወግድና በተለይ የሱ ልጆች የተባሉትን እያንዳንዳቸው ልጆች በህይወታችን ማየት አለብን የሚደርሱበት ደረጃ እና የምንችለውን አቅም ከዚህ ሀገር ሆነ የምንችለውን አቅም ብንረዳን የመጀመሪያ ሰው ናት። ያው እኛ ስንጫወት ደግሞ አንድ ስቴኖክ የቡና ደጋፊ ነበር። የአሰግድን አድናቂ ነው እና የተሰማውን ሀዘን ሄኖክም ሊገልጽ እንኳን ያው ማለት ፈልገው በዚህ አጋጣሚ ሞት ክፉ ነገር ነው። ሁላችንም አጠገባችን ያለ ሰው ድንገት ይወስዳል። ግን አሰግድ በህይወቱ ለሀገሩም ሆነ ለክለቡ እንዲሁም አሁን ለሚያሳድጋቸው ህፃናት ልጆች ለሁሉም ትልቅ ባለውለታ ነው ያጣል። ማስተላለፍ ፈልገው መልእክት እዚህም ያላችሁት ብዙዎቻችሁ ለሀገራችሁ ብዙ ነገር አድርጋችሁ የወጣችሁ ልጆች ናችሁ ያላችሁ በተለይ ባላችሁበት የስፖርቱ ሙያ ማለት ነው እና እስቲ ደግሞ እንደዚሁ በቁም ያለን የምንደጋገፍበት የምንተሳሰብበት ነገር አንድ ነገር ይፈጠርና አንዳንድ ጊዜ ሁላችንም እኔም በሙያዬ ሌሎች የሙያ ጓደኞቼም እናንተንም ሁሉንም እናግዝበትን ነገር እየፈጠርን ሁልጊዜ ባለፈው ነገር ከምናዝን እስቲ ደግሞ ባሰግድ ላይ ሆነን ደግሞ ሁላችንም እየተረዳዳን እየተጋገዝን በጎ ነገር ብናደርግ አይ አንዳንድ ነገር ያው ከኳሱ ስላሳለፈን አንድ ነገር የምትናገር ማለት እሺ በረከት ግን በጥሩነቱ የእሱን አርአያውን ለመከተል ያው ያሉትንም ልጆች የእሱን ሀሳቡን ለማሳካት ብንችል ወይ ማሊያም ምናምን መርዳት የምንችለውን ነገር ብንረዳቸው የኔ ፍላጎቴ ነው። ከዛ ውጪ እግዚአብሔር ነፍሱን በመንግስተ ሰማያት ተሳካለ ያሳልፈው ነፍሱን ተቀባልና አይ በቃ ሁሉንም ብላችሁ ታል እግዚአብሔር ነፍሱን ያው
አሰግድን የማውቀው ሐዋሳ ነው። አሰግድ የመጀመሪያ ጊዜ የስሙት የሰማው ጊዜ በቃ እኔ ራሴን ይሳት ማለት በጣም ነው የከበደው። ምክንያቱም ብዙ ጊዜ እናወራለን ካሰግድ ጋር በውስጥ መስመርም ያው ስናጠፋ ይቆጣናል። መስራት የሚገባንን ነገር ይነግረን ነበር። ናዚ ቶሮንቶ መጥቶ ባገኘው ሰዓት ያሰግድ ዓላማ በጣም ይገርም ነበር። ማለት ኢትዮጵያ ውስጥ ያልተሞከረ ነገር ዛናችን ማሳደግ ትልቅ ዓላማ ያለው እስካሁን ኳስ ተጫውቶ ካቆሙ ተጫዋቾች በተለየ መንገድ በተግባር ያሳየ ትልቅ ሰው ነውና አንድ ማለት የምፈልገው ነገር ካሰግድ ጋር ባወራበት ጊዜ ተረዳው ነገር ነው። ቢያንስ እነዚህ ልጆች የሆነ ቦታ መድረስ አለባቸው። ተበትነው በቃ አሰግድ እንዳልሞተ ማረጋገጫው ምንድነው? እነዚህ ልጆች የሆነ ቦታ ሲደርሱ ነውና ሁላችንም በተቻለ መጠን ቅድም እንደተባለው ትጥቅም በመላክ ሊሆን ይችላል፣ ጫማን በመላክ ሊሆን ይችላል፣ ለማንኛውም ነገር ኳስ ያስፈልጋቸው ነገር በመላክ አሰግድን ቢያንስ መንፈሱን ማስደሰት እንድንችል ነው በቃ መናገር ነው። ቢያንስ መንፈሱ ይደሰታል ብዬ አስባለሁ። ያን ጊዜ አሰግድ አልሞተም ማለት ይችላል። አመሰግናለሁ። አንድ ኦኬ አይ ስለማላክ እኔ አሰግድ ማውቀው አዲስ አበባ ነው እና ከኔ ጋር ያሉ ጓደኞቼ አብረው ይዘው እኔ አዲስ አበባ ነው ያወቁት አሰግድ ከዚህ ሄጄ ማለት ነው። ተገናኘን፣ ተዋወቅን፣ እዚህ መጣ፣ ተገናኘን፣ ፎቶግራፍ ተነሳን እና ይሄንን ነው ማውቀው። እግዚአብሔር በሰማይ ቤት ነፍሱ ይማረው። ላደረጋችሁለት ሁሉ ነገር እግዚአብሔር ይስጣችሁ። ሰከና ያሰግድን እንደ ድንገት መሞት እንደዚህ ሁላችንም ባይናችን እያየን እዚሁ እርስ በርሳችን እንኳን ፍቅር ሆነን ነገ ለማናየው ህይወት ተስማምተን ተረራርተን ተከባብረን መኖር እንዳለብን እርስ በርሳችን ብናውቀው አንዱ ትበልጣለህ አንዱ ታንሳለህ ሳይሆን ሁሉም በፍቅር የሰው ልጅ ሁሉም እኩል ነው። ግን መፋቀር ደግሞ አሁን እችን እንኳን ላሰግድ ተጠራርቶ እንደተመጣውና እርስ በርሳችን ነገ ስለማንታይ ይሄ ወደ ኋላ ምናምን ነገር ምናምን ማንኛችን ተረጀምሮ ስቶ በፍቅር በሰላም ተሳስቦ መኖርን እንደው ከእግዚአብሔር ጋር ጠይቃቸዋል።
ፎቶ እንነሳለን